ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እንደውም ይሄው የቃራ እናት ከስክሼበት ቱመርጌበት ሁላ እየጠጣሁት ነው። እኔ አላውቅም ጉንፋን ይሁን ሌላ በሽታ ይሁን አቅም ጥምድ አድርጎ ይዞኛል። ነጭ ራሱ አድርጎኛል። አያችሁ ሳስል ትንሽ አይደለም። ሰሞኑን ደግሞ ነጭ አድርጎኛል። አያችሁ ከራሬን ሁላ ምንድን ነው ያልጠጣሁበት ነገር የለም። ሾሮብ ጠጣሁ ሳስል ራሱ ማለት ትንፋሹ የሆነ ጊዜ ነገር ይላል። ሳስል ራሱ ማለት ነው የሚያቃጥለኝ ነገር አልበላው ነገር የለም፣ ያልጠጣው ነገር የለም። አሁን እንደውም ቀቅዬ ውሃውን እየጠጣው ነው። አላህ ያሽርሽ ባሉኝ። እኔ ሳውዲ አረቢያ ከመጣው ጉንፋን የሚባል ነገር ይሄ ነገሩ ተላላፊ ይመስለኛል። ይለቃል። በቀደም እጄን የተመረመርኩት ባይዘው ጉንፋን እስከ ወር ቆይቼበት ነበረ ያኔ ማለት ነው። ስለቆየሽበት ምንድን ነው አላርጂክ ፈጥሮብሻል አለኝ። አሁን ደግሞ ኻላስ እንትኖቹን ካርቶኖቹን ስለያዝኩኝ የራሳቸውን ካርቶን ሽሮፕ አምጦልኝ ብዬ አመጣልኝ። አሁን ጨጓራ ራሱ ትኩሳቱ ተትላንት ጀምሬ ያልበላው ክኒን የለም። ተቃጠልኩኝ። ጨጓራ ራሱ ጎሮሮ ራሱ ሳሴላው ማለት ነው የሆነ ጠረን አለው፣ የሆነ ጠረን ማለት ነው። ከዛ በቃ እንቱ መልም ቢጫ አክቱ ብዬ ሲወጣልኝ ቢጫ ነው። ይበስልና አሁንም ይመለሳል፣ ይበስልና አሁንም ይመለሳል። እና ከለኔ ራሱ ነጭ አድርጎታል። ያ ረቢ እንዳይገለኝ ብቻ ከልጄ ሳይገናኝ ወላሂ ላዝም ምግብ የሚባል አስጠልቶኛል። ይኸው የተቃጠልኩ ነው በቃራ ያቃጥለው። ይሄ ቀን ጥሩ ካለው ወደ ማታ ሰውነትን ሁሉ አምጥቶ ጭምድድ ዳርጎ ትኩሳቱን ይላቅብኛል። ወላሂ ጤንነት ሲኖራችሁ ማለት ነው ተፈለጋችሁ ትሆናላችሁ። ጤንነታችሁ ሲያዝ ግን ዋጋ ያስከፍላችኋል። ወላሂ ዋጋ ያስከፍላችኋል። ለካ ሁሉም ነገር ከጤና ነው። ጤና ከሌለ ሁሉም ባዶ ነው። ሁሉም ከንቱ ነው። አመመኝ ስትሉ ደግሞ ሰው ይሰላቻል። ወላሂ አመመኝ እኮ እንዲህ ነው ስትሉ ሰው ይሰላቻል። አሁንማ አልተናገርኩም፣ ዝም ነው ያልኩት። እሱ በቁድራው ያንሳልኝ ብዬ በረህመቱ ያመጣውን እሱ እስከሚያነሳልኝ የጠበቅኩ ነው። ሾርባ የጠጣሁበት ነው። ያቃጥለው ቃራ ዛሬ ሰውነቴን ሁሉ ነጭ አድርጎኛል። አላጀበኝም። ደም ያልቆ ይሆን አላውቅም። ነጭ አድርጎኛል። ደሜ ይለቀላቅ። ውሃውን እየጠጣሁ ነው። ውሃውን አዳልኩ። ወይኔ ጤና እኮ ትልቅ ነገር ነው። እኛ ሀብት እንላለን እንጂ ትልቁ ሀብታችን ጤና ነው። ትልቁ ሀብታችን፣ ትልቁ ፐርሰንታችን ማለት ነው ጤና ነው። ጤናችሁ ሳይዞ ደግሞ ሁሉም ነገር ባዶ፣ ሁሉም ነገር ዜሮ፣ ዱንያም ዜሮ፣ ሁሉም ነገር ዜሮ ነው። ግን ዋናው ጤንነታችሁ ነው፣ ሀብታችሁ ለእናንተ ማለት ነው። ነጭ አድርጎኛል። ለካይራ ያርገው። በሰው ቤት
ልተኛ አትሉ? ትንሽ ደቂቃ ልተኛ አትሉ? እንደውም ትላንትና ሴቲቱ እናትዮ ታማ ሐኪም ቤት ስላለች ተኛውኝ። ቀኑን ሙሉ ምሳም አልሰራው። ትላንትማ እንደውም ጭንቅላቴ ቀና አትበይበት፣ ጎንቦስ አትበይበት። ደግሞ እኮ ብርድ ነው ብዬ በቀዝቃዛ ውሃ ከላይም ከታችን በቀዝቃዛ ታጥቤያለሁ። መብት አላገኙም። መብቴም ካለ እጠብቃለሁ። ወላሂ አሁንስ ደከመኝ። ዱዓ ቆልኝ ውዶቼ። መልካም አዳር ይሁንላችሁ። ጤና እያለ ጤናችሁን ተንከባከቡ። ጤናችሁን ተንከባከቡ። ነጭ አድርጎኛል። ነጭ አልኳችሁ። ነጭ ጤናችሁን ተንከባከቡ እላችኋለሁ። እወዳችኋለሁ። ቻው